ጎሎችን ከመረብ ካሳረፈ በኋላ አይስቅም። ፊቱ ላይ ቁጣና እልህ ይነበባል። ብዙ ተጫዋቾች ጎል ካስቆጠሩ በኋላ በደስታ ሲፈነድቁ አንተ የማትስቀው ለምንድን ነው ተባለ። ማሪዮ መለሰ፣ ጎል ማስቆጠር ስራዬ ነው፣ ስራዬን ስለሰራው ደግሞ ምን ያስቀኛል ሲል። ይህ ጣሊያናዊ ተጫዋች ድንገት የሴቶችን እስር ቤት ምን ይመስል ይሆን ብሎ የጎበኘ ሰው ነው። መኪናዎቹን ማቆም በሚከለከልበት ቦታ አቁሞ ቅጣት መክፈል የሚያስደስተው ተጫዋች ነው። እንግሊዝ ውስጥ ያሽከረክራት የነበራትን መኪና ከግንብ ጋር አላትሞ ፖሊስ ሲፈትሸው ከግጭቱ ሌላ ኪሱ ውስጥ በጥሬ ገንዘብ $85,000 ይዞ ያገኘዋል። ለምን ይህን ሁሉ ገንዘብ በኪሱ እንደያዘ ፖሊስ ሲጠይቀውም ሀብታም ስለሆንኩ ነው ብሎ የመለሰ ተጫዋች ነው። ለኢንተር ሚላን እየተጫወተ ኢሲ ሚላን መለያ በቴሌቪዥን የለበሰ ቤቱን በሳት የለኮሰ ከሊዮኔል ሜሲ ውጪ ማንም ከኔ አይበልጥም ብሎ ሲናገር የነበረ የዘመናችን ነውጠኛ ኮከብ ነው። ሁሉም ነገር ከ21 ዓመታት በፊት ይጀምራል።